አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ደህና ነኝ። እና ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ እላችኋለሁ ውዴቶቼ፣ ወንድሞቼ እንደዚሁም ደግሞ ክርስቲያን ወገኖቼ ሰላም ብያለሁኝ ሁላችሁንም። እና እስኪ ዛሬ ማለት ነው ዱባይ፣ አቡዳቢ ወይም ደግሞ ኢማራት ይሆን አላውቅም፣ ብቻ እስኪ እንጎብኝ ማለት ነው። በነገራችን ላይ እኔ ያለሁት ሳውዲ አረቢያ ነው። ከሳውዲ ውጭ ሌላ ሀገር አላውቅም። እና በነገራችን ያው ሳውዲ ስለቆየሁባትም ይሁን እንደገና ደግሞ በቃ በጣም ነው የምወዳት ሳውዲን። ከሳውዲ ውጭ ሌላ ሀገር የሚያምር ሁላ አይመስለኝም ማለት ስላችሁ። ሳውዲ አሁን ያው በነገር ዝም ብሎ እንትን ነው ያው አሸዋማ አፈር፣ ቀይ አፈር ነው፣ ግን በቃ የሆነ እንትን አይልም። እና እዚህ ደግሞ ወላይ እዚህ በጣም የምወዳት እህት ማለት ይቻላል እሷ ናት እየቀረጸች የምትልክልኝና እንደዚህ ሳይ በሳውዲ እንትን ማለት ነው የለም አትሉም? እንደዚህ ማለት ነው ያኔ በጣም ነው የሚያምረው እዚህ ወላይ በጣም በቃ ኢትዮጵያን ነው የሚያስታውሳችሁ ባጭሩ ማለት ነው። በጣም አረንጓዴ የበዛበት ጠብኤ ነገር የበዛበት ምናምን ነውና አሁን ሳውዲ እዚህ ብትወጡ ወይ ባህር ወይ ደግሞ እንትን ይሆናል አይደል? የሆነ ሀዲቃ ምናምን ራሱ ብኬት በቃ አንዳንድ ቦታ ላይ ይሄ ዝም ብሎ የሚነጠፍ ሳር አይነት እሱ ነው ያለው እና ብዙ እንትን የለውም ኬማ ምናምን እንደዛ ነገሮች ነው ያለውና እዚህ ጋር ስታዩ እውልኝ እንዴት አባቱ እንደሚያምር እዚህ ቁጭ ብሎ የሚተነፈሰው ንፋስ ሳስበው ወይ ደስ ሲል ዋለ። እና እንደዛ ነው እላቸዋለሁ። አበረታቱኝ። ያው ትንሽ አዲስም ስለሆንኩኝ ያው ፈራለሁ፣ ፍርሃትም አለበት። ያው እንግዲህ ጀምሬዋለሁ፣ ደፍረዋለሁ ብዬ አስባለሁ ኢንሻአላህ። እና ቪዲዮዬን ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ የኔ ውዶች። እስካሁንም ለምታበረታቱኝ፣ አይዞሽ ለምትሉኝ፣ ይለመዳል ለምትሉኝ እህቶች ደግሞ እንደዚሁም ወንድሞች በጣም የማመሰግነው፣ በጣም አመሰግናለሁ። ክበሩልኝ። እና እንግዲህ ደግሞ ያው እኛም አድገን ሞኒ ሆነን ከዛን ደግሞ ብቻ ሁነን ያው ሰው የምንጠቅም ያደርገን ትላላችሁ እና እንደዛ ነው እላችኋለሁ። ያው በጣም ደስ ይላል። እንግዲህ ወሬው ተደጋገመ። ምንም የሚወራ እኔ እኮ ግራ ገባኝ። የሚወራ አንዳንዴ ግራ ያጋባልና ለማንኛውም የምር ያኔ እኔ ወሬ ተውትና ጎብኙ አገሩ። እኔ ደጋግሜ ነው ያየሁት ማለት ነው። ምክንያቱም በጣም ደስ ብሎኝ ማለት ነው ያኔ ያለው እንትን ማለት ነው ድባቡ ልክ ኢትዮጵያን ነው የሚመስለው። እና እንደዛ ነው እላችኋለሁ የኔ ውዶች። አላህ ሁላችንም በያለንበት አላህ ይጠብቀን፣ ለሀገራችንም ሰላም አላህ ያደርግልን፣ ለተቸገሩም ለተጨነቁም አላህ ፈረጃውን ቅርብ አላህ ያደርገው። ሀገራችንን አላህ ሰላም ያደርግልን። ለሀገራችን ደግሞ በሀገራችን ደግሞ የበለጠ እንደዚህ እንትን የምንል ያደርገን ነው የምላችሁ። አሁን ይሄ ሰፈር እስኪ ኢማራት ወይም አቡዳቢ ያላችሁ የምታውቁት እስኪ እዚህ ቦታ ሄዳችሁ ለመዝናናት የሄዳችሁ እንደዚህ አየር ለመውሰድ የሄዳችሁ እስኪ ጻፍ አድርጉልኝ ልያችሁ ማለት ነው። እንያችሁ እዚህ እኔም እሄዳለሁኝ እና ደስ ይላል። የበለጠ ደግሞ እዛ ጋር ሲሆን እኔ በጣም ነው የምደሰተው የምትሉ እስኪ እና ይሄ ሰፈሩስ ማን ይባላል? ያው እንግዲህ ሰፈሩን አልነገረችኝም፣ ግን ሰፈሩ ማን ይባላል? እስቲ
እና ሰፈሩን የምታውቁ እስኪ ንገሩኝ። ቪዲዮን በመጨረስ ተባበሩኝ። ሰላም አሌይኩም ወራህመቱላሂ ወበረካቱ።